የቅዱሳት ስዕላት አስፈላጊነት በምን ያህል መጠን ነው የሚለውን ነገር እንመለከታለን። መረጃውን ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። እንግዲህ በቤተ ክርስቲያናችን ስርዓት መሰረት ቅዱሳት ስዕላት አስፈላጊ እንደሆኑ እኛ ብቻ አይደለም የምናገረው፣ ብሉይም ትመሰክራለች። ምክንያቱም እግዚአብሔር አምላክ ለሙሴ የኪሩብን ስዕል በመክደኛው ላይ ሳልበት እያለ በጽላቱን በሰጠው ሰዓት ላይ ስለ ስርዓት ስለ ስዕል ሲያስተምረው እንደነበረና በኦሪቱ የነበረ የተደረገ እንደሆነ እናውቃለን። እሱም ብቻ አይደለም፣ በሰሎሞን ቤተ መቅደሱን በገነባበት ሰዓት ላይ የኪሩቤል ስዕሎች እንደሳለ በዘንባባ ስዕሎች በኪሩቤል ስዕሎች ቤተ መቅደሱን አስጊጦት እንደነበረ እናውቃለን። ይህንንም ደግሞ በምን እናረጋግጣለን ከተባለ አንደኛ ነገሥት ምዕራፍ 6 ላይ ታሪኩን እናገኘዋለን። ነገር ግን በታምረ ኢየሱስም ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ላይ ተመላልሶ በሚያስተምርበት ሰዓት ላይ ቅዱሳት ስዕላትም በቤተ መቅደስ ተገኝቶ የኪሩቤልን ቅዱሳት ስዕላት 40ቱን እንስሳ ማለት ነው። እነዛ ማለት የሰው ምስል፣ የላም፣ የንስርና የአንበሳ ምስሎች ነበሩና ስዕሎች ነበሩና እነዛን ስዕላት ሲያናግራቸውና ሕይወት ሲዘራባቸው ተአምር ሲያሳያቸው እንደነበረ እንረዳለን። ይህ ስርዓት ቤተ ክርስቲያን ስዕላትን የምትፈልግበት ወይም ደግሞ አስፈላጊ እንደሆነ የምታሳይበት ስርዓት እንደሆነ ነው የምናስተውልበት ማለት ነው። ነገር ግን አሁን ላይ ቅዱሳት ስዕላትን ቤተ ክርስቲያን ከክብር አንጻር ነው እንጂ ከአምልኮ አንጻር አይደለም የምትወስዳቸው። ልብ ብላችሁ እንድታስተውሉ የሚያስፈልገው ቅዱሳት ስዕላት አምኖ ለተማጸነባቸው ከባለቤቱ ያገናኛሉና እናከብራለን፣ ክብርን እንሰጥበታለን። ለስዕሉ ሳይሆን የምንሰግደው ስዕሉ ለወከለው አካል ሰማዕትም ሆነ ጻድቅም ሆነ ቅዱስም ሆነ ለእግዚአብሔርም እንኳን ቢሆን ራሱ ከእግዚአብሔር ጋር የሚያገናኘን ነው። የአንድን ሰው ፎቶ ስናይ የእከሌ ፎቶ ነው እኮ ይሄ እንደምንለው ማለት ነው። ያገናኘናልና እንሰግዳለን። የጸጋ ስግደቱንም እንሰግዳለን፣ የአምልኮቱንም ለእግዚአብሔር እንሰግዳለን። ነገር ግን ስዕላቱን እናመልካቸዋለን ወይም ደግሞ የአምልኮ ስግደት እንሰጣቸዋለን ማለት አይደለም። ልታስተውሉት የሚገባ ማለት ነው። ስለዚህ ለስዕላቱ ግን የጸጋ ስግደት የክብር ስግደት ለሰው እንደምንሰግደው እንሰግድላቸዋለን። ነገር ግን አሁን ላይ በጣም እየታዘብን ያለነው ቤተክርስቲያን አካባቢ ምዕመናን ስትመጡ በየመጠለያው እናንተ ቆማችሁ በምታስቀድሱበት ቦታ ሁሉ ስዕል ደርድራችሁ የስዕል በእውነት የስዕል ማዕከል ነው የሚሆን። በቃ ስዕል ቤት መሸጫ ይሁን በቃ የሆነ ነገር ነው የሚመስለው። ይሄ ክብር መስጠት አይደለም። ስዕላት በሚያስፈልጉት መጠን ልክ ይሄ የእመቤታችን ስዕል፣ ይሄ የቅዱሳን ስዕል፣ ይሄ ስዕሉን ባየን ሰዓት ይሄ ማን ነው ስንል የከሌ ነው የሚል መልስ መስጠት ስላለበት ለዛ ስዕል በሚመጥን መልኩ ቤተክርስቲያን በቤተክርስቲያን ውስጥ ስዕላትን አስቀምጣለች። ነገር ግን ብዙዎቻችን ቁርጥራጭ ስዕሎችን የእኛ የምንወደውን ስዕላት ሁሉ ገዝተን በየመጠለያው በየፊታችን እንወሽቃለን። ዝናቡ ወጨፎ ይመታቸዋል። አንዳንዱ ፀሐይና ነፋሱ ይፈራረቅበታል። በቃ ከዛ በኋላ ይቀዳደዳሉ፣ ይወድቃሉ። ይሄ ክብር መንሳት ነው። ሲቀጥል ቤተክርስቲያን ከመጣን መስዋዕቱ የሚለወጥበት ምስዋ ወይም ደግሞ መሰዊያው ታቦቱ እያለ ስዕላትን ደርድረ መጸለይ አያስፈልገንም። እግዚአብሔር በረድኤት የሚያድርበትና እጅግ ኃይልን የሚያደርገው መስዋዕቱን ህብስቱንና ወይኑን ወደ ስጋ ወልደ እግዚአብሔር ወደ ደም ወልደ እግዚአብሔር የሚለወጥበት መሰዊያ ታቦቱ እስካለ ድረስ ጸሎታችንን ማድረግ ያለብን ወደዛ መሰዊያ ዞረን እግዚአብሔር እያል በመቅደሱ የከበረው ገነናው እግዚአብሔር እንዳለ እያሰብን ነው እንጂ እንደው ስዕላትን በየመጻሕፍቶቻችን በየቦታው ሞሻሽቀን ደርድረን እንደው ወደዛ የምናደርግበት ነገር መኖር የለበትም። ቅዱሳት ስዕላት ክብር ይገባቸዋል። አዎ ክብር ይገባቸዋል። ነገር ግን እኛ ምዕመናን እናንተ ምዕመናን ክብር እየነሳችኋቸው ነው። በየቦታው እየወሸቃችሁ ነው። ዝም ብላችሁ አምጥታችሁ ከየመንገዱ ትገዛላችሁ፣ 100 ስዕሎችን ትደረድራላችሁ። እናንተም ቆማችሁ ስላስቀደሳችሁበት ብቻ ያ ቦታ በስዕል ብቻ እንዲሞላ ታደርጉታላችሁ ማለት ነው። ያ መሆን የለበትም። የመጣችሁት መስዋዕቱን ስጋው ደግሞ የሚለወጥበት እግዚአብሔር ቤተ መቅደስ አለ፣ መሰዊያ ያለው ታቦት ያለው አለ። እዛ ልትሰግዱ እግዚአብሔርን ልታመልኩ ልትጸልዩ ነው የመጣችሁት እንጂ የስዕል ማዕት ሰብስባችሁ መታችሁ በየመጠለያው እየወሸቃችሁ በየቆሻሻው ቦታው እየወደቀ እየተጣለ ክብር በማይሰጥ ሁኔታ ላይ እያስቀመጣችሁ
እንደው ለመቅሰፍትም በሚዳርግ እግዚአብሔርን ደስ በማያሰኝም ሁኔታ እያስቀመጣችሁ ልታመልኩ አይደለምና ይህን የምታደርጉ እናቶችም ሆናችሁ ወጣቶችም ሆናችሁ እባካችሁን ይህንን ነገር ተውት። ቤተክርስቲያን ስትመጡ የቤተክርስቲያኑ ታቦቱ ብቻ ይበቃል። ቤተክርስቲያን ያስቀመጣችሁ ስዕላት ይበቃል። እሱ ጋር ቆማችሁ ጸልዩ። የትም ሆናችሁ ብትጸልዩ እግዚአብሔር ሲጀመር ይሰማል። እንኳን ደጁ ድረስ መጣችሁና ስዕላትን ክብር በሚነሳ ሁኔታ ክብር እያሳጣችሁ በየቦታው አትወሽቁ። ይሄን ድርጊታችሁን ተዉ ለማለት ያህል ነው።